ችግሮችን ለማዳፈን የሚደረጉ ጥረቶች ቢኖሩም ጦርነቱ ምንም መፍትሄ ሳያገኝ ነው የኖረው። በሲዳማ የነበረውን ጦር ግድያ ታስታውሳላችሁ። የሰላማዊት ጥያቄ ይዞ የተነሳው የሲዳማ ወጣት ክልልን የራስን በራስ የማስተዳደር መብት ለመጠየቅ የወጣው ወጣት ምን ያክል በ24 ሰዓት ውስጥ ወደ 174 የሚደርሱ ወጣቶች እንደተገደሉ ትዝ ይላቸዋል። ጁላይ 2019 በአንዲት 24 ሰዓት ውስጥ ብቻ ወደ 174 ወጣቶች ተገድለው እስካሁን ተጠያቂ ማንም የለም። ከዛም በፊት በትዝ ይላችሁ እንደሆነ በጁን የውሸት ግድያ ሙከራ በአብይ ላይ ተደረገ ተብሎ የአብይ ድጋፍ ሰልፍ በተወጣበት የኦሮሞን በተለይ የወለጋን ጦርነት ለመጀመር ኤክስኪውዝ ለማግኘት ፕሪኮንዲሽን ባዘጋጀበት ጊዜ አብይ በሱ ላይ ግድያ ሙከራ ተደርጓል ተብሎ በተነገረበት ወቅት ራሱ ሲዳማ ውስጥም በዚያን ጊዜ ሲዳማ ወላይታዎችን ገደለ ተብሎ የሲዳማን ወጣቶች በዚያን ጊዜ አስሮ እስካሁን በዚያን ጊዜ ታሰሩ ወጣቶች እስካሁን በዚያን ጊዜ ታሰሩ ሰዎች እስካሁን ታስረዋል። ከ20 የሚበልጡ ሰዎች ታስረው ነው ያሉት እስካሁን። በዚያን ጊዜ ራሱ ወደ 47 ሰዎች ተገድለዋል። ሲዳማ ወላይታን ገደለ ተብሎ በዚያን ጊዜ ኮሬና ገኘ ተብሎ የሚጠራው በአሁን በኦሮሚያ ውስጥ አሁን የምናየው በሲዳማ ውስጥ ወስዶ ሲዳማ ወላይታዎቹን ገደለ ለማሰኘት ራሳቸው ኦርጋናይዝ አድርገው በዚያን ጊዜ ነበረው ብርሃኑ ነጋና አንዳርጋቸው ጽጌ ግንቦት 7 በዚያን ጊዜ ትዝ ይላችሁ እንደሆነ በቡራዩ አካባቢ እነዚህ አርባ ምንጭ ሰዎች ብሔር ብሔረሰቦች ተገደሉት ጋሞ ተገደለ ተብሎ በዚያን ጊዜ ያዘጋጁት አርባ ምንጭ ማነው ቡራዩ ያስገደሉ ግሩፖችን ሰደው ነው ሲዳማ ውስጥም በለኮ በአለታ ወንዶ በሐዋሳ የተለያዩ ወላይታዎችን አስገድሎ ሱቆችን አስጨፍጭፎ ሲዳማ ወላይታን ገደለ ብሎ በሲዳማ ህዝብ ላይ ሲዳማ የክልል ጥያቄ እንዳያነሳ ለማድረግ ነበር ቅድመ ሁኔታዎች የነበሩ። ሲዳማ ግን ከዛ ሁሉ አልፎ የሰላም ትግል አድርጎ ነው ከእጁ መንጭቆ ክልል የወሰደውና በዚያን ጊዜ የነበረው ግድያ በዚያን ጊዜ የነበረው ኢንስታቢሊቲ በሲዳማ ውስጥ እስካሁን ሪቨርብሬት ያደርጋል። በኦሮሚያ ውስጥ የነበረው ቀጥሏል። በትግራይ ውስጥ የነበረው ጦርነት ፉል ፍሌጅ የሆነ ጦርነት ይዝላቸዋል። በኦሮሚያ ውስጥ ያለው ጦርነት ስንት ፐርሰንት በኦሮሚያ ውስጥ ስንቱ ፐርሰንት ከጦርነት ነፃ እንደሆነ አላቅም እስከዛሬ። ምክንያቱም ከፍንፍኔ ከመቶ የሚያንሱ ኤሪያዎች ከ100 ኪሎ ሜትር የሚያንሱ 40 ኪሎ ሜትር 50 ኪሎ ሜትር ላይ ኦላ ኦፕሬት ያደርጋል ፉሊ ዙሪያውን በሙሉ። የትኛው ኤሪያ ነው የክልል ማን ነው የምርጫ ይካሄዳል ተብሎ የሚገመተው? በአንዲት ሀገር ውስጥ አንድ ከ70% ከ80% በላይ የሆኑ ኤሪያዎችን መንግስት የማይቆጣጠርበት ቦታ ነው። መንግስት ፉል አውቶሪቲ ኖሮት ቁጥጥር የማያስከድበት ቦታ በካፒታል ሲቲ ኤሪያ ብቻና ትንሽ የሚቆጣጠርባቸው ቦታዎችን ይቅርታ ቦታዎችን ተቆጣጥሮ እያለ ክልል ምርጫ የክልላዊ ምርጫ ቅድም አንስታቸዋል። የክልል ጥያቄዎች የክልል ምርጫዎች ከተካሄዱ ለረጅም ጊዜ ሆነዋል። የአካባቢ ምርጫዎች በተለይ ፍሮም ቦቶም አፕ ዲሞክራሲ ባለባቸው ሀገሮች የአካባቢ ምርጫ መጀመሪያ ተደርጎ ነው ወደ ማዕከል እየሄደ ወደ ክልል እየሄደ ወደ ካፒታል እየመጣ ብሔራዊ ደረጃ የሚደርሰው። የተለያዩ ቦታዎች ያሉ ኤሪያዎች በሙሉ ምንም ቦታዎች ሰላማዊ መንገድ ቀርቶ ምርጫ ማካሄድ ቀርቶ እኮ ሰው ከቤቱ ወጥቶ ወደ ቤት መሄድ አልቻለም። ፕሮፌሰር መራራ ጉዲና ብዙ ጊዜ ይለዋል። እኔ ቤተሰብ ሄጄ ከጠየቅኩኝ ስንት ጊዜ ሆኖኛል ይላል። በቅርብ የክልል ጽህፈት ቤቶችን በመቶዎች የሚቆጠሩ ጽህፈት ቤቶች ተዘግቶ ምንም ማድረግ በማልችልበት ቦታ እያለው አሁን ግን 2 ጊዜ ቦይኮት ማድረግ ከምርጫው የሚያሰርዝ በመሆኑ በፍንፍኔ ብቻ ምርጫ አካሂዳለሁ ብሎ በቀደም ለታ ነው መግለጫ ያወጣው የመራራ ጉዲና የፌደራሊስት ፓርቲ። the same thing ዞላ the same thing OLF ጃልዳው ኢብሳም መራው OLFም የትም ቦታ በመቶዎች የሚቆጠሩ ጽህፈት ቤቶች ተዘግቶ ነው ያሉት። የትኛው አይነት ምርጫ ነው በኢትዮጵያ ውስጥ የሚካሄደው? ስለዚህ እጅግ በሚያሳዝን መልኩ ምናልባትም የዓለም ዲሲሽን ሜከሮችም የዓለም ሚዲያዎችም ይሄንን ግልጽ ያውቁታልና ምናልባትም
ጨፍኑና ላሙኛችሁ ተብሎ የግድ ኢምፖዝ ለማድረግና በኢትዮጵያ ህዝብ ላይ ኢምፖዝ ለመሆን ራሱን ለመጫን የሚያደርገው አካሄድ ካልሆነ በስተቀር የበለጠው የ7 ዓመታት ሌላ ምናልባትም የ5 ዓመታት ተጨማሪ ጊዜያቶች ለመጨመር ካልሆነ በስተቀር ምጫን ብለው ምንም ውሃ የሚጨምር አይደለም። ውሃ ምንድነው ሚዛን የሚደፋ አይደለም። ሌላው ምንድነው ሁሉ ጊዜ የኢትዮጵያ ብሔር ብሔረሰቦች ህዝቦችም ኢትዮጵያን በሙሉ ከጫፍ እስከ ጫፍ ሊያውቁት የሚገባው አብይ is determined አስከሬኔ ነው የሚወጣው ሬሳ ነው የሚወጣው ከቤተ መንግስት ብሎ ወስኖ ነው የምንቀሳቀሰው። ሁላችንም ይሄንን በግልጽ ማወቅ አለብን። ሁሉ ጊዜ እናገራለሁ እኔ አብይ በ10 ቢሊዮን ብር ቤተ መንግስት የሚያሰራው አንደርግራውንድ ታነሎችን ሰርተው በብዙ የሚቆጠሩ ታነሎችን በብዙ ሺህ በቢሊዮን የሚቆጠሩ ገንዘብ አውጥቶ የሚሰራው አብይ ስልጣን ለቆ ለመሄድ እንዳይመስላችሁ ሁላችንም እንዳይመስለን። ይሄንን ብዙ ጊዜ ተናግሮታል። ይሄንን ያስፈራቸው ያናገራቸው ሰዎችም የከፒፒ ውስጥ የወጡ ግለሰቦችም እየመሰከሩ ነው። ስለዚህ ይሄ ምርጫ የሚለው ለአብይ ለማቆያ መንገድ ብቻ ነው። ከዛ ውጪ ምንም ተስፋ የሌለው ነገር ነውና ኢትዮጵያን ይሄ ሊያውቁት ይገባል። ቅድሚያ የሚሰጠው ፕራዮሪቲ ሰላምና ሴኩሪቲ ለማስፈን የሚደረገው ጥረት መደረግ አለበት የሚለው ላይ ፎከስ መደረግ አለበት የሚል እምነት አለኝ። ቴንክ ዩ በጣም ነው የማመሰግነው ወንድሜ ኢብሳ። ወደ አንተ ነው የምመጣው። አንተ ከዚህ በፊት ኤሌክሽንም ተወዳድረ ነበረ የኢትዮጵያ ኤሌክሽን እና እንዴት ነው የምታስበው? እኔ አንዳንድ ጊዜ እንትን ምንድነው አላመጣ አለብን እኛ ብቻ የኢትዮጵያን እጣ ፈንታ መወሰን እንችላለን እናንተ ታፈርሳላችሁ አይነት ነገር ካልሆነ በስተቀር 30 ዓመት 35 ዓመት በጣም ብዙ ነው። ለምሳሌ ምርጫ 97ን ስንወስድ ኦብኮን ጨምሮ ሌሎች ብዙ ተቃዋሚ ፓርቲዎች ነበሩ። ብዙ መቀመጫዎችን ይዘው ነበረ። ያ ማለት የተሻለ ነው ማለት ነው። ከቀደሙት ምርጫዎች የተሻለ ነው ማለት ነው። የ92ቱን ኦነግን እንዲወጣ ካደረጉት የ92ቱ ምርጫ ጨምሮ የተሻለ ነው ማለት ነው። የተወሰኑ ተቃዋሚ ፓርቲዎች ፓርላማ ገቡ፣ ጨፌ ገቡ ማለት ነው። ትንሽ ይሻላል ማለት ነው። ከዛ በኋላስ ምንድነው መሆን ያለበት? ከዛ ደግሞ ትንሽ መሻል ነበረበት። የሆነው ግን ምንድነው 99% 100% 98% አሸነፍን። እንዴት አድርጎ ነው 99 ወይም 98% ሊያሸንፍ የሚችለው? 97 ላይ ብዙ መቀመጫ ያጣ ኃይል እንዴት አድርጎ 100% ያደርጓል በሚቀጥለው ምርጫ? ዴሞክራሲው እየተሻሻለ ሳይሆን ተዳፈነ ማለት እንችላለን። ምርጫ ሲባል ግን አንድ ማወቅ ያለብን ነገር ሀገራዊ ምርጫና አካባቢያዊ ምርጫ የሚባሉ አይነት ምርጫዎች አሉ። ሀገራዊ ምርጫ ማለት የክልል ምክር ቤቶች የሚመረጡበትና የፌደራሉ ምክር ቤቶች አባላት የሚመረጡበት ማለት ነው። ፌደራል መንግስቱንና ክልላዊ መንግስቱን በክልል ደረጃ ላይ ባለው መዋቅር ብቻ ማስተዳደር የሚችሉ ናቸው እነዚህ አካላት። ከዛ በታች ያለው በዞን ደረጃ ምርጫ የሚደረግባቸው ቦታዎች አሉ፣ እንደ ቀድሞ ደቡብ አካባቢ። በሌሎች ባለ አንድ ብሔር የሆኑ እንደ ኦሮሚያ፣ አፋር፣ ሶማሌ ክልል ውስጥ ደግሞ አሁንም ሲዳማን ጨምሮ በወረዳ ደረጃና በቀበሌ ደረጃ ሎካል ምርጫ ወይም አካባቢያዊ ምርጫ የሚባል አለ። ይሄ አካባቢያዊ ምርጫ ከተደረገ ኢትዮጵያ ውስጥ ከ12 ዓመት በላይ ሆኗል። ምርጫ ተደርጎ አያውቅም። በእያንዳንዱ ወረዳ ያሉት አስተዳዳሪዎች የብልጽግና አሁን ያሉት የብልጽግና አስተዳዳሪዎች ከሌሎቹ ፓርቲዎች በምንም የሚሻሉት ነገር የለም። ምርጫ ውስጥ ምንም ተሳትፎ የላቸውም። ከኦፌኮ ከኦኔግ ከተለያዩ ሌሎች ተቃዋሚ ፓርቲዎች የሚለያቸው የተለየ ምንም ነገር የለም። እኩል መብት አላቸው። አንድ ወረዳ ላይ ኦፌኮም እኩል የማስተዳደር መብት አለው፣ ብልጽግናም እኩል የማስተዳደር መብት አለው። ምክንያቱም ብልጽግናም አልተመረጠም፣ ኦፌኮም አልተመረጠም፣ ምርጫ አልተደረገም። ምርጫ የለም፣ ተደርጎ አያውቅም። ህዝቡን እያስተዳደሩ ያሉት በደብዳቤ የተሾሙ ሰዎች ናቸው።
ህዝቡ ያልመረጣቸው ሰዎች ናቸው። ምርጫው ፌክ ነው ምን ያደርጋል ምናምን እንኳን ይባል ከብልጽግና ውስጥም ጭምር ያልተመረጡ ከብልጽግና ውስጥ እንኳን ሰው ልምረጥ ቢል አማራጭ የለውም፣ ዝግ ነው። ምርጫ ተደርጎ አያውቅም፣ አልተደረገም እያልኩ ያለሁት በወረዳና በቀበሌ ደረጃ በዞን ደረጃ ምርጫ ኢትዮጵያ ውስጥ ከተደረገ 12 ዓመታት አለፉ። አሁን ብልጽግና ሊያረግ ያሰበው ምርጫ ሀገራዊ ምርጫ ነው። ጨፌ ወይም የክልል ምክር ቤቶችን ሄዶ የሚሞሉና ወንበር የሚያሞቁ እንዲሁም በፌደራል ደረጃም እንደዛው የሚያረጉ ሰዎችን ለመምረጥ የሚደረግ ነው ማለት ነው። ምርጫ ማለት ይሄ ነው፣ ሁለቱ ነገር ነው እና ይሄ ሀገራዊ ምርጫው ደግሞ በምን አይነት አውድ ውስጥ ነው እየተደረገ ያለው ወይም ሊደረግ የታሰበው ማለት ነው። አሁን ጠቅላይ ሚኒስትሩም ባለፈው እንደገለጹት ወረዳ ዞን እና ከታች ያለው የመንግስት መዋቅር በጣም መዘጋጀት እንዳለበት፣ ምንም ምክንያት መቅረብ እንደሌለበት እያሉ ነው። ይሄንን እያሉ ያሉት ለምንድን ነው? ሀገሪቱ ውስጥ ጦርነት እየተደረገ እንዳለ ያውቃሉ። ምክንያት አታምጡብኝ የሚሉት ጦርነት አለ እንዲባል ስለማይፈልጉ ነው። ጦርነት ግን ሀገሪቱ ውስጥ አለ ብቻ ሳይሆን ሸገር ከተማ ውስጥም አለ። ሸገር ስል ፍንፍኔ ማለት አይደለም። ሸገር ብለው ፍንፍኔ ዙሪያን አሁን የመሰረቱት አንድ ከተማ አለ፣ እሱን ማለቴ ነው። ፍንፍኔ ዙሪያ ውስጥም ጭምር አለ ጦርነት። ሰው ምንም የጸጥታ የሰላም ዋስትና የለውም። ሊታፈን ይችላል፣ ሊወሰድ ይችላል፣ ሊገደል ይችላል። በሆነ ቦታ ላይ የሆነ ክላሽ ሊደረጉ የሚችሉ እንትኖች ሁኔታዎች አሉ ማለት ነው። ጦርነት ሊፈጥሩ የሚችሉ ሁኔታዎች አሉ። ኦሮሚያ ውስጥ ኦልሞስት ሁሉም ዞን ውስጥ ጦርነት አለ። አማራ ክልል ሁሉም ዞን ውስጥ ጦርነት አለ። ማን የተቆጣጠረው ማን ምናምን ዝርዝር ውስጥ ሳይገባ ማለት ነው። የታጠቁ ኃይሎች የማይንቀሳቀሱበት ቦታ የለም። መንግስትም እንደዛው ይንቀሳቀሳል። በቅርብ ጊዜ በተደረገው የእርስ በራሳቸው ግምገማ ላይም ምንድነው ያሉት የብልጽግና ሰዎች ወይም የጸጥታ ኃይሎች ራሳቸው ሞቱማ አስፋልቲ ብለው ነው የተገማገሙት። ሞቱማ አስፋልቲ ታኔ ጅራ ማለት ከአስፋልት ትንሽ ፈቅ የማይል መንግስት ማለት ነው። አስፋልት ዳርዳሩን ብቻ የሚቆጣጠር በቃ በአስፋልቱ ላይ መካናይዝድ እንትን እየተንቀሳቀሰ እንጂ ወረድ ማለት የማይቻልበት ሁኔታ ተፈጠረ ማለት ነው። ይሄ የምርጫ አውድን ያሳያል ወይ የሚለው ነገር በፍጹም ሊያሳይ አይችልም። ምርጫ ሰላም መኖር አለበት። ሀገሪቷ ውስጥ የምርጫ ድባብ መፈጠር አለበት። ቀድመው የሚደረጉ ነገሮች አሉ። ኢቭን የምርጫ ህጉንና የምርጫ ቦርዱ ላይ ሁሉ ስምምነት የለም። በቀላል ኤግዛምፕል ቢገለጽ ማለት ነው ዳኛው ላይና የዳኝነት ህጉ ላይ ያልተስማማ አካል ለጫወታ አይገባም። የሚታወቀው ሀቅ ቢሳተፍ ኖሮ እንደምንም የሚባል ነገር አለ። በሌላ በኩል ደግሞ ኦብኔግ ተሳትፎ ነበር፣ ክልሉንም ተረክቦ ነበር ሶማሌ ክልል ላይ ወይም ኦጋዴኒያ ላይ። ግን እሱም ወጣ ተገፍቶ፣ ከስልጣንም ጭበት ተገፍትሮ ነው የወጣውና ጠመንጃው ወደ ሰገባው ካልተመለሰ ከፖለቲካው ካልወጣ ጠቅላይ ሚኒስትሩ ወይም የጠቅላይ ሚኒስትሩ መንግስት ጠመንጃው ላይ እንደፈለገ ማዘዝ እስከቻለ ድረስ አሸንፈህም ቢሆን ይወሰድብሃል። ምርጫውን ተወዳድረ አሸንፈህም ቢሆን የመባረር ሁኔታ ይኖራል ማለት ነው። ቀድሞ መሰራት ያለበት ጠመንጃውን ወደ አፎቱ ወደ ሰገባው መመለሳል። የሀገርን ዳር ድንበርና ጸጥታ ብቻ ነው መጠበቅ ያለበት። ፖለቲካውን መጠበቅ አይችልም ጠመንጃ። ያ ሳይሰራ የሚደረግ ምርጫ ነው ለማለት ነው። አሁን የሚደረገው ምርጫ አይ ቲንክ መሰረታዊ ነገር ነው። ሰላም መንግስት እንደዚህ አይነት ቅቡልና ከሌለው ሀገረ መንግስቱ ይፈርሳል፣ ዲስታብላይዝድ ይሆናል እና ምርጫ አለመኖር ሀገረ መንግስትን የማፍረስ ሬሲፒ ነው የሚለው ነገር ኢን ፕሪንሲፕል በጣም ትክክለኛ ሀሳብ ነው ብዬ ነው የማስበው። ነገር ግን
ምርጫ ለማድረግ ዋናውና መሰረታዊው ቅድመ ሁኔታ ሰላም። ሰላም በሌለበት ምርጫ ሊደረግ አይችልም። አሁን በሀገሪቱ ውስጥ ሰላም የለም። ሰላም የለም እኛ ስላልን አይደለም። አሁን ትላንትና በኋላ በዚህ ጉዳይ ላይ እንነጋገራለን ስለ ይሄ የፋኖ መሪ አሁን እንትን ያደረገው የሰላም ስምምነት የአፍሪካ አንድነት ድርጅት ኢጋድ የአሜሪካ አምባሳደሮች አውሮፓውያን ሁሉ የገቡበት ነገር ነው። በሀገሪቱ ውስጥ ሰላም እንደሌለ it's not because we are saying የኢትዮጵያ መንግስት እንኳን እኔ አሁን የኢትዮጵያን መንግስት ኢምፕሊኬት ለማድረግ ነው ይሄን የምትሉት ለማጠልሸት ስም ለማጥፋት ምናምን ብላችሁ ለምታስቡ ሰዎች መንግስት ይሁንታ ሰጥቶ እኮ ነው ኢጋድ on behalf of መንግስት በቃ አንተ ዳኛ ሁነኝ መካከለኛ ሰው ሁን ሜዲኤተር ሁን ብሎ ስላለ እኮ ነው ኢጋድ የአውሮፓ አንድነት ድርጅት የአውሮፓ ህብረት የአፍሪካ አንድነት ድርጅት በኢትዮጵያና በፋኖ መካከል ድርድር ሲያደርግ ነበር። የሰላም እጦቱ መንግስት ራሱ አምኖበትና ሸምጋይ ፈልጎ እኮ ጠይቀውት ነው ሸምግለን ብለው ጠይቆ እኮ ነው የኢትዮጵያ መንግስት ይሄ ነገር ሊሆን ይችላል። በእንደዚህ አይነት ድባብ ውስጥ እንዴት አይነት ምርጫ ነው የምደረገው? ሰላም በሌለበት ማለት ነው። ቅቡልናን ለመንግስት የሚሰጥ አካል በሰላም ወጥቶ እኔ መምረጥ እችላለሁ መርጬ ከዛ በኋላ ብልጽግናን እንኳን ለመምረጥ የሚፈልግ ሰው እንበል። አሁን ለምሳሌ በአማራ ክልል 80% በፋኖ ስር ነው እንበል። ብልጽግናን መምረጥ የሚፈልግ ሰው እኮ በሰላም መርጦ ወደ ቤቱ መግባት አይችልም። ፋኖ ዋጋ ይሰጣል። ዋጋውን ነው የሚሰጠው። ብልጽግና ለራሱ ብሎ ነው ብልጽግና ይሄን ነገር ማስተካከል ያለበት። ለሌሎቹ የተቋሚ ኃይሎች ብቻ አይደለም። ምክንያቱም ህዝቡ የፈለገውን መርጦ በሰላም ወደ ቤቱ መግባት ስለማይችል እና አይ ቲንክ ይሄን ነገር በጣም በአጽንኦት ትኩረት ተሰጥቶበት በሰላም ጉዳይ ላይ መንግስት እጅግ በጣም አንገብጋቢ በሆነ ሁኔታ ብሰራበት በጣም ጥሩ ነው ብዬ ነው የማስበው። እኔ በኢትዮጵያ ውስጥ እና ልክ እንደ ማንኛውም እንደ አፍሪካ ሀገሮች ኦሬዲ አቃል I'm not stupid ዶሚናንት ፓርቲ አለ ብዬ አስባለሁ። ማለት ብልጽግና ኦሬዲ ዶሚናንት ፓርቲ የሀገሪቱን አንደኛ ኢቭን እንደ ማንኛውም እንደ አሜሪካም ይሁን ማንኛውም ሀገር ኢንከምበንት ፓርቲ የመንግስትን መዋቅር የያዘ ፓርቲ ልዩ ጥቅም አለው በፖለቲካ በምርጫ ላይ የመንግስት መዋቅር ስለያዘ ብቻ ዲሞክራቲክ በሆኑ ሀገራቶች በኢትዮጵያ ውስጥ እንደዚህ አይነት ዲሞክራሲ ስር ባልሰደደበት ሀገር መንግስት ለየት ያለ ጥቅም አለው ዶሚናንት ፓርቲ አለ ብዬ እኔ አድሚት አደርጋለሁ። ነገር ግን ዶሚናንት ፓርቲ እንኳን ኖሮ በሌሎች የአፍሪካ ሀገሮች እንደሚደረገው ቢያንስ ኢንዲፔንደንት የሆነ ማለትም ገለልተኛ የሆነ ዳኝነት እና ደግሞ ይሄ ፍሬምወርኩ የኮንስቲቱሽናል ህገ መንግስት የሚከበረበት ህገ መንግስት ፕሮሰሱ በሙሉ ለህገ መንግስቱ ተጠያቂ ነው ተጠያቂነትን ያደርጋል የምለው ነገር ድምጻቸውን በሚሰጡት በዜጎችም በፖለቲካ በሚሳተፉ የፖለቲካ ፓርቲዎችም በእርግጠኝነት ይሄ ነገር ልታመንበት ይገባል። ሸር የለም በምርጫ ላይ ለማለት አይደለም፣ ሸር አለ። ነገር ግን በሚሳተፉበት ጊዜ ህገ መንግስቱ ይከበራል። የሀገሪቱ ህግ የበላይ ጠባቂ የሆነው ህገ መንግስቱ የበላይ ጠባቂ ነው፣ ይከበራል እና ምርጫውን ደግሞ የሚያካሂድ የምርጫው ዳኞቹ ማለትም ኤሌክሽን ኮሚሽኑ ገለልተኛ ይሆናል። እነዚህ ሁለቱ ነገሮች ቢያንስ አመኔታ ማግኘት አለባቸው ከሁሉም ተፎካካሪ ፓርቲዎች እና እነዚህ ሰላም በሌለበት የህግ የበላይነት በሌለበት ገለልተኛ ዳኛ በሌለበት ምን አይነት ምርጫ ነው የሚደረገው? ይሄ ነው እኛን አስቸግሮን እኛ ይሄን ነገር የምንናገረው። በዚህ ጉዳይ ላይ እስቲ ደንቦባ
የምትለው ነገር ካለ ጨምርበት። መልካም። ያው ብዙ ተናግራቸዋልና ብዙ አንስታቸዋል። እንግዲህ በአንድ ሀገር ቅድም እዚህ የሎካል ምርጫን በተመለከተ እኔ ከወጣው ከሀገር አክቹዋሊ ረዥም ጊዜ በመሆኑ በዚህ አካባቢ ፕራክቲካል የሆኑ አስፔክቶች ፊዚክሊም እዛ ሆኜ ያለማየቴ ምናልባት ኢምፕሊኬት ሊያደርገኝ ይችላል እና ወንድሜ ብሳ ፊዚካሊ እዛ ሆኖ ያነሳቸው ኦብዘርቭ ያደርጋቸው የሎካል ምርጫዎች ለአለፉት 12 ዓመታት በጭራሽ ተደርጎ አለማወቃቸው በመንግስት ሌጂቲሜሲ ላይ የሚያነሳው ጥያቄ ከፍተኛ ነው እና የምርጫ ሂደት የአንድ ዲሞክራሲ ሂደት እና ምርጫ የሚባለው ትርጉም ራሱ ከሳች ጀምሮ የሚሄደው የምርጫ አካሄድ ነው በየትኛውም ዲሞክራቲክ ሀገር እና ይሄ በሌለበት አሁን የክልል የወረዳ ምርጫዎች የለም የሚል ጥያቄ እንዳታነሱ የሚል ትዕዛዝ መሰጠቱ ጦርነት አለ። ከ70% በላይ በሆኑ አካባቢዎች በሀገሪቱ ውስጥ ያለው ጦርነት ምርጫን ለምርጫ አመቺ የሆነ አውድ የምትሉት ቃል ትርጉሙ አማርኛ ብዙ ጊዜ አይገባኝም ፎር ዩር ወንደር እና የምርጫ አውድ የሌለበት ማለት ነው የማይፈጥርበት ሁኔታ ምርጫ ይካሄዳል ብሎ ማመኑ በጣም ይከብዳል እና የኢንዲፔንደንስ የኤሌክቶራል ኮሚሽን የጁዲሽሪ ሲስተም ኢንዲፔንደንት ባልሆነበት አሁን ታየ ደንደአ ምሳሌ ነው። ከዛም አልፎ ሰላም በሌለበት ይህንን ምርጫ አለ ብሎ ማሰቡ በጣም ይከብዳልና ይሄንን ብሔር ብሔረሰቦች ምናልባትም ጥያቄ ሊያነሱ ይችላሉ። በደንብ አጠንክሮ መሰራት ያለ 100% አሸንፋለሁ ብሎ ገብቶ ያው ራሱን በራሱ መርጦ ጽሁፉን ሌጂቲሜሲ ለማግኘት የሚያደርጋቸው ስራዎች በተግባር ላይ ከዋሉ ለሀገሪቷ ያለው እጣ ፋንታ ለህዝቦቻችን ያለው እጣ ፋንታ ምንድን ነው? አሁን የነበረው ባለፉት በ7 ዓመታት የነበሩ ሁኔታዎች ራሳቸው አንሰትሊንግ ናቸው እንዳሉ እና ከዚህ በኋላ የሚመጡ ምናልባትም ኢትልቢ በጣም አደገኛ ነው የሚሆነው። ከዚህ በፊት በአማራ ክልል አማራ የምርጫ በሚካሄድበት ጊዜ ከዚህ በፊት የነበረው የኮቪድን ምክንያት አድርጎ 6ኛ ዓመት አስጨምሮ በ5 ዓመት መካሄድ የነበረበትን በሚደረግበት ጊዜ አብይ ጌታችን ነው፣ አብይ ሙሴያችን ነው፣ አብይ አምላካችን ነው የሚሉ ግለሰቦች አካሎችና ግሩፖች አሁን ጦርነት አካሂደው የዛች ክልል በተለይ በአማራው ክልል ከፍተኛ ተቀባይነት አግኝቶ በነበረበት ቦታ አሁን ወደ 80% 90% የሚሆኑ ቦታዎችን የማይቆጣጠርበት ደረጃ ኦሮሚያ ከዛ በፊትም ያልነበረ አስገድዶ የኦላንና የኦፌኮን አስገድዶ ግማሾቹን ብዙዎቹን እስር ቤት አስገብቶ እነ ጀዋር መሐመድን እነ በቀለ ገርባን ብዙዎቻቸውን እስር ቤት አስገብቶ ምርጫ አካሄደው በዚያን ጊዜና በዚያን ጊዜ ነበረው ሁኔታ ያንን አድርጎ በኦሮሚያ ውስጥ 100% አሸነፍኩ ብሎ በሲዳማ ውስጥ የነበረው ትዝላቸዋል። ልክ የሲዳማ ክልል ጥያቄ ጠንክሮ በሄደበት አካባቢ የራሱን ሰዎች አንድ ፒክ አድርጎ በሲዳማን ሁኔታ ኮንትሮል እንዲያደርጉ አድርጎ እዛም አሸንፍ ያለው ብሎ ሌሎችን ለዘመናት የቆየ የሲዳማን ሊብሬሽን ሙቭመንት ኤስኤልኤም እና ሌሎችንም ከዛ ዲስኤብል አድርጎ አብይ ፊዚካሊ ሄዶ ሲዳማ ሊብሬሽን ሙቭመንት በተለይ ድሮ ወልደ አማኑኤል ዱባሌ መራው የነበረው ከኦላ ጋር ከቲፒኤልኤፍ ጋር አብሮ ከፍተኛ እንቅስቃሴ ያደርገ ነበረ። ታውቁ እንደሆነ አላቅም በደርግ ጊዜ ወደ 70% 60% በላይ የሲዳማን ክልል በዞን በዚያን ጊዜ የሲዳማን አውራጃ ነፃ ማውጣት የቻለ ጠንካራ አርሜ ነበረው። መለስ ዜናዊ በትራንዚሽናል ገቨርንመንት ጊዜ የሲዳማን ሊብሬሽን ሙቭመንት መሪ ሄሊኮፕተር ልኮ ነው ከሞቃዲሾ ያስመጣውና ለሞቃዲሾ ውስጥ በዚያን ጊዜ የነበረው እንቅስቃሴ ከፍተኛ ነበር። ነገር ግን ቅድም እንደተናገርነው ኦላን አታክ ሲያደርጉ ሲዳማንም አብሮ ነው አታክ ያደርጉትና ወልደ አማኑኤል ዱባለም ካላቤታናም አሁን በህይወት ያሉ ወልደ አማኑኤል በህይወት የሉም። ሀገሪቱን ሸሽተው ነው የወጡት። ልክ ኦላ ሸሽተው እንደወጣ በዚያን ጊዜ ቲፒኤልኤፍ የሰራው ሳቦታጅ ነው በዚያን ጊዜ የነበረውና ከዚያን ጊዜ የነበረው ጠንካራ የነበረውን የሲዳማ ሊብሬሽን ሙቭመንትንም ዲሴብል አብይ ፊዚካሊ ሄዶ ነው ዲሴብል አድርጎ
ለተወሰኑ ሰዎች መሬት ሰጥቶ ለተወሰኑ ሰዎች ኤሪያዎችን ሰጥቶ የሲዳማን እንቅስቃሴ የሲዳማን የፖለቲካ ህልውና ያጨለመው ማለት ነው። እና ያንን አድርጎ ነው ሲዳማ አሸንፍ ያለው ብሎ እንዲያውም የተወሰኑ የሲዳማን ሊበሬሽን ሙቭመንት አመራሮች ባለማወቅ በሄደው በምርጫ ውስጥ ተሳትፈው አሸንፈው ከዛ ያሸነፉትን ግለሰቦች የፒፒ አባላቶች ብሎ መዝግቧቸዋል። እነሱ አላወቁም። እነሱ ይታገሉ የነበሩት ይወዳደሩ የነበሩት ለሲዳማ ሊበሬሽን ሙቭመንት ነው። ካሸነፉ በኋላ የኛ አባላቶች ናቸው ብሎ ፒፒ መዘገባቸው። ከዛ በኋላ ልጆቹ ሪዛይን አደረጉ። በተለይ ሁለት ልጆች ሪዛይን አደረጉ እና እኛ በፍጹም የለንበትም፣ እኛ የሲዳማን መብት ለመወከል ነው የገባነው፣ ፒፒ ውስጥ ለመግባት አልገባንም ብሎ ከዛ በኋላ ሲዳማ እንዲሰበል አደረገና ያ ነው የተደረገው። አሁን ግን ከዛም የባሰ ሳይለንስ ባለበት ደረጃ ነው ያለው ሲዳማ በአሁኑ ደረጃ በጣም በሚያሳዝን መልኩ። ከዚህ በፊትም ተነጋግረናል። የሲዳማ ወጣቶች፣ የሲዳማ ሰዎች፣ የሲዳማ አሮጊቶች፣ የሲዳማ ሽማግሌዎች በልመና ላይ ክልል ከሆነ በኋላ ሲዳማ ክልል ሆኖ እንዲዋረድ አደርጋለሁ ብሎ የኔሽንስ ራይት ቱ ሰልፍ ዲተርሚኔሽን የሚለውን አይዲዮሎጂ ለመግደል ሲዳማን ምሳሌ ለማድረግ ሲዳማን ምሳሌ የውርደት ምሳሌ የውርቀት ምሳሌ የፌደራሊዝም የውርቀት ምሳሌ ለማድረግ ከፍተኛ በትር አሳርፎበት ሲዳማ በከፍተኛ ውርቀት ውስጥ ነው ያለው። ህዝቡ በስቃይ ውስጥ ነው ያለው። የአስተዳደር እጦት፣ ድህነት፣ ምንም የእድገት ነገር የማያደርግ የአብይ ተላላኪ የተቀመጡበት ክልል ሆኖ ነው ያለውና በዛ ኤሪያ ባለንበት ሁኔታ በአሁኑ ጊዜ ምርጫ ይካሄዳል ብሎ ማሰቡ በጣም ይከብዳልና ጊዜ ላለመውሰድ ኢትልቢ በጣም አሳዛኝ ሁኔታ ነው ለሀገሪቷም። እሱ መቆየት ይችል ይሆናል። ምናልባት አብይ ኢምፖዝ ሊያደርግ ይችል ይሆናል። በህዝብ ላይ ይህንን ኢምፖዝ ሊያደርግ ይችል ይሆናል። እኔ አሸንፍ ያለው ብሎ 100%። ነገር ግን የመቆየት ሁኔታ አገሪቷ ሰላማዊ ሆና የመቀጠል ሁኔታ እጅግ በጣም ያሳሳቢ ሊሆን ይችላል የሚል እምነት አለኝ። አይ ቲንክ ለአብይ ራሱ የሚጠቅመው አይመስለኝም እንደዛ ማለት። ምክንያቱም ያ ቢሆን ኖሮ የ2010 ምርጫ ወይንም ደግሞ 2015 የነበረው ምርጫ ኢህአዴግ እኮ 98% ነው ምናምን ነው ያሸነፈው። በዛን ጊዜ ነው 99.6% እንደዛ ነው ያሸነፈው በ2015 የነበረው ምርጫ። ነገር ግን 2015 ምርጫ በተደረገ በዛን ጊዜ ራሱ ኦሮሞ ፈርስት የሚባለው እንቅስቃሴ ነበረ። ከዛ በኋላ እንትኑ ተቃውሞ ህዝቡ ቄሮ ሙቭመንቱ ሪዳብል ነው ያደረገው። የህዝቡ ተቃውሞ ህዝባዊ ቅቡልና ከሌለ ምርጫ ፎር ዘ ሴክ ኦፍ ምርጫ ማድረግ ለአንተ እድሜ አይሰጥም። ኢንተርናሽናል ሌጂትመሲ ልታገኝ ትችላለህ ምርጫ አድርግ ያለው ምናምን ብለህ ያንንም አሁን እንደ ድሮ አይደለም። እንደ መለስ ጊዜ ይሄ ከምንድነው ይሄ የአሜሪካ ካርተር ማይከል እየመጡ ምርጫ እንትን እያደረጉ የዩሮፒያን ኮሚሽን እንደዚህ ምርጫ ለአብይ አያደርጉለትም። ይሄ አፍሪካን ድርጅት ራሱ ዲስ ታይም አራውንድ ላያደርግ ይችላል። አንደኛ ሴፍ አይደለም ኢትዮጵያ ውስጥ ለመመላለስ። ባለፈው ምርጫ አፍሪካን ድርጅት ነው እንዶርስ ያደረገለት ኖ ኤኒ አዘር ኢንተርናሽናል ኦርጋናይዜሽንስ። ያንንም ይሄ በዚህ ዓመት ላያገኝ ይችላል። ይሄ ማለት ምንድን ነው? ኢንተርናሽናል ቅቡልናህን አይጨምርም፣ ሀገር ውስጥ ያለውን ቅቡልና አያመጣም። ሶ ዋት ኢዝ ኢት ዳት ዩ አር ዱይንግ ዚስ ፎር? ለምንድን ነው ይህንን የምታደርገው? ይህንን ነው ማሰብ ያለ። እድሜ አይጨምርም። የመንግስት እድሜ የሚጨምረው ቅቡልና ህዝባዊ የሆነ መንግስት ከሆነ ብቻ ነው። እኔ አሁንም እነ አብይ በጣም ቢያስቡ በጣም እንትን ይለኛል። ኢዜማ ምንም አይነት ህዝባዊ የሆነ መሰረት የሌላቸው ፖለቲካ ፓርቲዎች እንደ ኢዜማ፣ ኢሃፓ ምናምን ፓርቲ የሚለው እነዚህን አግበስብሶ ከመሄድ ህዝባዊ መሰረት ኖሮ ፖለቲካ የመደመር ጉዳይ ነው። ህዝባዊ መሰረት ኖሮ ድጋፍን ሊያመጣልኝ የሚችል
ብሎ ካልኩሌት አድርጎ መንቀሳቀስ ነው ያለባቸው ለስልጣናቸው ስሉ እኛ ስልጣን ስለማንፈልግ ነው እኔ የምንመክራቸው ሶማሌ ክልል ውስጥ ማን ነው ቅቡልና ያለው ህዝብ የሶማሌ ህዝብ የሚፈልገው ማንን ነው so that you have at least መንግስት የመንግስት ስራው ዋናው ስራው ሰላም ስለሆነ ሶማሌ ክልል ውስጥ ሰላም በማስፈን በኩል እኔ ልረዳኝ የሚችል ማን የትኛው ኃይል ነው ከየትኛው ኃይል ጋር ነው ድርድር ባደርግ ሰላማዊ የሆነ ሀገርን ወደፊት ማስቀጠል የሚችል ስለዚህ ከዛ ከሶማሌ ክልል ያንን ኃይል ጋር ድርድር አድርጎ ኢምፓወር ያንን ኃይል ማለት ምክንያቱም ህዝባዊ ቅቡልና ምርጫ ስለሚያደርግ ሲዳማ ክልል ማን የሲዳማ ህዝብ ማን ነው የሚፈልገው ሲዳማ ህዝብ የሚፈልገው ሰው ስታስቀምጥለት የመጀመሪያው ስራው ሲዳማን ሰላማዊ ያደርግልሃል a peaceful place to live የመንግስት ስራ የመጀመሪያው ስራው ሰላማዊ ማድረግ ነው ኦሮሚያ ክልል የኦሮሚያ ህዝብ ማን ነው የሚፈልገው እንደዛ ጋሞ ማን ነው የሚፈልገው የትግራይ ህዝብ ማን ነው የሚፈልገው አማራ ክልልም እኔ አማራ ክልል ለምን እንደ ክልል እንደሚያስቀጥል የአብይ መንግስት አይገባኝም አማራ ክልል ብዙ ብሔረሰቦች ያሉበት ክልል ነው ኦሮሞ ተናጋሪዎች አሉ ወደ ኦሮሚያ መምጣት አለባቸው እነዚህ ምንድነው የሚባሉት እነ ቅማንት እነ አገዎች ያኔ በደንብ መደራደር ይችላል ለራሱ ስልጣን ብሎ ማለት ነው አትሊስት በዛ ክልል ሰላም የሚያሰፍንለት በዛ ክልል ህዝባዊ የሆነ መንግስት የሚሰራለት አካል ያገኛል አማራ ክልል እንደፈለግ እንደዚህ ኤጎአቸውን ከማሳበጥና ያንተ ራስ ምታት ከማስደረግ በስተቀር ምን ጥቅም አለው አንድ ላይ መኖር የማይችል ማይፈልግ ማህበረሰብ በግድ ጨፍልቅ አንድ ላይ አድርገ ለፖለቲካ ማህበራው መሰረት እንኳን የማይሆን what are you ምንድነው ከዚህ ውስጥ የምታገኘው ከነ ብራኑ ነጋ የት ነው እሱ ቅቡልና ያለው በጉራጌ ክልል እና እንደዚህ አይነት ነገሮችን አስበው ካል ባለ መስራት የሆነ አለ አይደለም የራሳቸውን እድሜ I don't care የራሳቸው እድሜ ይጠር ነገር ግን ሀገሪቱን ዲስታብላይዝ ያደረጉበት ሀገሪቱን ዋጋ ያስከፈሉበት ይሄ ነገር ነው በጣም እየቆጨኝ ያለው I think ረጅም ጊዜ አወራን በዚሁ ፕሮግራማችንን ብናገባድድ ጥሩ ነው ዛሬ ኢብሳ ገመዳ እጅግ በጣም አመሰግናለሁ ደንቦባናት እጅግ በጣም አመሰግናለሁ ኦይመን እጅግ በጣም እናመሰግናቸዋለን ይሄንን ፕሮግራም በኦይመን